ጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እኔ ወንድማችሁ አቻሜል ነኝ ከያዌሮፒ ወንጌል አገልግሎት ነው። ይህንን ቪዲዮ እየተከታተላችሁ ያላችሁ ስለ ነገረ ድህነት ይሄ ሶስተኛ ክፍላችን ነው። ከዚህ በፊት 2 ቪዲዮዎችን ተለቀዋል። ስለዚህ እነዛን 2 ቪዲዮዎችን እንድትከታተሉ እጋብዛችኋለሁ። ይህንን ቪዲዮ ደግሞ አይታችሁ ስጨርሱ ከተባረካችሁበት ቻናላችንን ሰብስክራይብ እንድታደርጉ እንዲሁም ደግሞ ይሄ መልእክት ለብዙዎች እንዲዳረስ ሼር እንድታደርጉ በጌታ በኢየሱስ ስም እጋብዛችኋለሁ። እንግዲህ በምዕራፍ 1 የነገረ ድህነትን ትርጉምና ስንት አይነት ድህነት እንዳለ ተመለከትን። ሁለተኛው ሐሳባችን ደግሞ ሁለተኛው ቪዲዮአችን ላይ በክፍል 2 ደግሞ ስለ ዘፍጥረት ምዕራፍ 1 ከቁጥር 1 እስከ ዘፍጥረት ምዕራፍ 3 ቁጥር 15 ድረስ የተገለጠውን የእግዚአብሔርን ባህሪ ምንድነው የሚለውን ሐሳብ ደግሞ ተመለከትን። ዛሬ ዘፍጥረት ምዕራፍ 3 ቁጥር 15 ላይ እንቆምና ስለ ኃጢአትና ኃጢአት ምን ማለት እንደሆነ ከዛ ደግሞ ስንት አይነት ኃጢአት አለ የሚለውን ደግሞ ዛሬ በሰፊው በአጭሩ ለመግለጽ እሞክራለሁ። እንደተለመደው እናጠናለን። ጌታ ኢየሱስ የተባረከ ይሁን። ኃጢአት ማለት ምን ማለት ነው ከሚለው እንጀምር። ኃጢአት ማለት ምን ማለት ነው? ስለዚህ ይሄ መጽሐፍ ቅዱሳችን የኃጢአትን ትርጉም በሚሰጠው ልክ ስንፈታው ኃጢአት ማለት የእግዚአብሔርን ሕግ መተላለፍ ማለት ነው። ስለዚህ የመጀመሪያው የኃጢአት ትርጉም ምንድን ነው ካላችሁኝ የእግዚአብሔርን ሕግ መተላለፍ ነው። ሕግ ማለት ራሱ ምንድን ነው ካላችሁ ሕግ ማለት አድርግና አታድርግ ነው። ስለዚህ እግዚአብሔር አድርግ ያለውን አለማድረግ፣ እግዚአብሔር አታድርግ ያለውን ማድረግ እርሱ ምን ተብሎ ይጠራል? ኃጢአት ተብሎ ይጠራል ማለት ነው። ስለዚህ የኃጢአት የመጀመሪያው ዲፊኒሽን ሕግን መተላለፍ፣ ትእዛዝን መተላለፍ ብለን እንፈተዋለን። ዘፍጥረት ምዕራፍ 3:15 ላይ የተከናወነው ዘፍጥረት ምዕራፍ 2 ቁጥር 10 ጀምሮ ላይ እግዚአብሔር የሰጠውን ትእዛዝ በመጣስ ምክንያት ነው። አትብላ የተባለውን በመብላቱ ምክንያት ሞተ። ስለዚህ የትኛውን የተፈጸመው ካላችሁኝ ዘፍጥረት ምዕራፍ 2 ቁጥር 10 ላይ ያለው እግዚአብሔር አትብላ የሚለውን ሕግ ሰጥቶት ነበረ። ያንን በመብላቱ ምክንያት ሰው ሞታ። ስለዚህ ትእዛዝ ተላለፈ ማለት ነው። ሁለተኛው የኃጢአት ትርጉሙ ዓላማን መሳት ነው። በግሪኩ ኃጢአት ማለት ሃማርቲያ ይለዋል። ሃማርቲያ ማለት ዓላማን መሳት ማለት ነው። ስለዚህ ምን ማለት ነው? ከዘፍጥረት አንጻር የቱ ጋር ነው ዓላማ የተሳተው ካላችሁኝ ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሰውን እንደ ምሳሌያችን እንፍጠር አለ። ስለዚህ እግዚአብሔር በመልኩ እንደ ምሳሌው ሰውን ፈጠረው። ስለዚህ ሰው ሲፈጠር የእግዚአብሔር መልክ አለበት። ከእግዚአብሔር ጋር ህብረት እንዲያደርግ ነው። ከእግዚአብሔር ስልጣን ስር ሆኖ ሌሎችን ደግሞ እንዲያስተዳድር የተፈጠረ ፍጥረት ነው። ስለዚህ ኃጢአት ምንድን ነው የሚያደርገው ካላችሁኝ ሰው በዚህ ክብር ተፈጥሮ ሳለ በኃጢአት ምክንያት ግን የተፈጠረበትን ዓላማ ሳተ። ስለዚህ ሰው ክቡር ሆኖ ሳለ እንደ እንስሳ ኖረ። ማለትም የተፈጠረበትን መልክ ትቶ ያልተፈጠረበትን አይደንቲቲ ይዞ በዚህ ምድር ላይ ኖረ ማለት ነው። ስለዚህ የኃጢአት ሌላው ትርጉም ምንድን ነው? ዓላማን መሳት ነው። እንደምታውቁት እስራኤል ከግብፅ ወጣ ከባርነት። ስለዚህ ዴስቲኒው ደግሞ እግዚአብሔር ለአባቶች ቃል የገባላቸው ማርና ወተትን የምታፈልቀው እጆቻቸው ያልሰሯትን የእግዚአብሔር እጅ ያዘጋጀችላቸውን ምድሪቷን መውረስ ነው። ስለዚህ እነዚህ ሰዎች ምንድን ያደርጉት? በእግዚአብሔር ላይ አመፀው ወደ ግብፅ ብንመለስ ይሻለናል ብለው ኮሚቴ ያዋቀው አይደለ? እግዚአብሔር ከእስራኤል ሕዝብ ጋር የተፋታበት ያ አጋጣሚ 12 ሰላዮች ተልከው 10 ሰላዮች እንደ አንበጣ ነን በፊታቸው፣ ስለዚህ እነሱ ያጠፉናል ብለው የህዝቡን ልብ አወረዱ። 2ቱ ግን እናሸንፋቸዋል፣ እንደ እንጀራ ይሆኑልናል አሉ። ስለዚህ እግዚአብሔር አምላክ በሚበዙት ደስ አልተሰኘውም፣ ምክንያቱም ዓላማቸውን ስተዋል። እግዚአብሔር ሊያወርሳቸውን ያወጣቸው፣ እነሱ ግን ወደ ግብፅ ምነው በተመለስን ብለው በድንኳኖቻቸው ገብተው አልቅሰዋል። ኃጢአት ማለት ዓላማን መሳት ነው። እስራኤል የወጣው ለመውረስ ነው፣ ነገር ግን ወደ ግብፅ ወይም ነፃ ወደ ወጣበት ወደዛ ልመለሳለ። ስለዚህ ሁልጊዜ ኃጢአት ማለት አመፅ ነው። አመፅ ደግሞ ዓላማን መሳት ነው የሚለውን በጣም ይህንን ቤዚክ ዲፊኒሽን መያዝ በጣም አስፈላጊ ነው። ዓላማን መሳት ነው። ሌላው ከእግዚአብሔር መለየት ነው። ሰው ኃጢአትን በሰራ በመጀመሪያ ቅጽበት ምንድን ነው የሆነው ካላችሁኝ ኃጢአት እግዚአብሔር የስነ ምግባር ኤቭል ወይም የስነ ምግባር ክፋት ስለሌለበት እግዚአብሔር ከኃጢአት ጋር አይተባበርም። እግዚአብሔር ለኃጢአት ጀርባውን የሰጠው። እግዚአብሔር መንፈስ ነው፣ ልክ ነው፣ ጀርባ የለውም። ግን እናንተ በምትረዱኝ ቋንቋ ልግለጸው ብዬ ነው። ስለዚህ በቀላል አማርኛ ስናወራችሁ እግዚአብሔር ለኃጢአት ጀርባውን ሰጥቷል። በኃጢአት ላይ ቁጣውን ገለጠ። ስለዚህ
እግዚአብሔር ከኃጢአት የተለየ ማንነት ስላለው ሰው ኃጢአትን ሲያደርግ ከእግዚአብሔር ጋር ህብረት ሊኖረው አይችልም። ቢኮዝ ልክ ኢሳይያስ 59 ላይ እንደተጻፈው ኃጢአታችሁ በእኔና በእናንተ መካከል ለያየች ወይም ልዩነትን አደረገች እንዳለ ኃጢአት ሁል ጊዜ በሰውና በእግዚአብሔር መካከል የጥልን ግድግዳ ይፈጥራል ወይም ደግሞ እግዚአብሔር ያሳዝነዋል። ይሄ አንዱ የተተረጎመው የኃጢአት ዲፊኒሽን ነው። መጽሐፍ ቅዱስ እንይ አንደኛ ማየት ያለብን አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ያለውን ዲፊኒሽን ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ኃጢአት ሕግን መተላለፍ መሆኑን ያሳየናል። ከዛ ሮሜ ምዕራፍ 3 ቁጥር 23 ላይ ደግሞ ሁሉም በአዳም ምክንያት ኃጢአተኞች መሆናቸውን ሁሉም የእግዚአብሔር ክብር እንደጎደላቸው ደግሞ ተጽፎልናል ማለት። ስለዚህ ሰው አዳም የሰው ውካይ በመሆኑ ሰዎችን ሁሉ ወክሎ ስለሆነ እግዚአብሔርን ትእዛዝ የተላለፈው ከአዳም የተወለደ ሰው በሙሉ በአዳም ወገብ ውስጥ ሆኖ አትብላ የተባሉን በልቷል። ስለዚህ ሁሉም የዚህ ፍርድ ሰለባ ሆነዋል። ስለዚህ እግዚአብሔር በኃጢአት ላይ ያለውን ቁጣ ገልጧል። ሰዎች ሁሉ ከእግዚአብሔር በኃጢአት ምክንያት ተለይተዋል። ሁሉም ስንል እያንዳንዱ ሰው እያለን ነው። ይህን መጽሐፍ ቅዱሳችን ይገልጸዋል ማለት። ስለዚህ በግልጽ እንደተናገርኩት ሃማርቲያ የሚለው የግሪክ ቃል ዓላማን መሳት ነው። ኃጢአት ዓላማን መሳት ነው። ያልተፈጠሩበትን መኖር ነው። እግዚአብሔር ካዘጋጀልን እግዚአብሔር ከወሰነልን ነገር መለየት ኃጢአት ማለት ነው። ስለዚህ ሁለተኛው ደግሞ እሺ ታዲያ ኃጢአት እንዴት ተፈጠረ ነው። ኃጢአት እንዴት ተፈጠረ? በክፍል 2 ቪዲዮ ላይም ብየዋለሁ። በተወሰነ ደረጃ ኃጢአት የተፈጠረው መንፈስ ዓለም ላይ ነው። መንፈስ ዓለም ላይ ስንል የት ነው? መላእክት ዘንድ የተፈጠረው። መላእክት ፍጹም ነፃ ፍቃድ ያላቸው ፍጥረታት ሆኖ ነው የተፈጠሩት። ነገር ግን ከመላእክት ሁሉ ሉሲፈር ወይም ኪሩቤል በጥበቡና በውበቱ ከሌሎች መላእክት ይልቅ እጅግ የተዋበ ሆኖ ተፈጥሯል። ምክንያቱም እግዚአብሔር እንደዛ አድርጎ ስለፈጠረው። ስለዚህ ከሌሎች መላእክት ይልቅ ለእግዚአብሔር ዙፋን ማለትም ለእግዚአብሔር የሚቀርበውን ምስጋና ለእግዚአብሔር የሚቀኙትን ቅኝቶች ይሰማል። ኪሩብ ስለሆነ ይጋርድ ዘንድ የተፈጠረ ስለሆነ ስለዚህ በዚህ ምክንያት ልቡ ታበየ፣ የሚያየውን ክብር ለራሱ ይሆን ዘንድ ተመኘ። ስለዚህ በዚህ ምክንያት ዙፋኔን ከእግዚአብሔር ተራሮች በላይ መሰርታለሁ ብሎ ከእግዚአብሔር በላይ ራሱን ከፍ አድርጎ መኖርን ተመኘ። ስለዚህ በዚህ ምክንያት ሉሲፈር ወደቀ። እግዚአብሔር ከውስጡ ጥበብን ወሰደበት። ስለዚህ ጨለማ ሆነ። በሰማይ ስፍራ ስላልተገኘበት ወደ ምድር ተጣለ። ወደ ምድር ተጣለ ማለት ነው። መንፈስ ዓለም ላይ ስፍራ ስላልተገኘ ቢኮዝ መንፈስ ዓለም ንጹህ ስለሆነ ስለዚህ እግዚአብሔር ለሱ ስፍራ ስላልተገኘለት ወደ ምድር ተጣለ። በምድር ላይ እንግዲህ ሰይጣን ተጥሏል። ነገር ግን እግዚአብሔር አምላክ ደግሞ እያንዳንዱ ፍጥረታት ያስተዳድር ዘንድ ስልጣንን የሰጠው ለሰው ልጅ ነበር። ስለዚህ እዚህ ምድር ላይ ያሉትን እያንዳንዱን ነገሮች ያስተዳድር ዘንድ በክፍል 2 እንዳልኳቸው ኃላፊነትን የሰጠው እግዚአብሔር ለሰው ነው። ስለዚህ እግዚአብሔር ለሰው ኃላፊነቱን ሰጠው። ሰው ግን ኃላፊነቱን ባለመወጣቱ ምክንያት ይሄ የወደቀው ሉሲፈር በእባብ ውስጥ ሆኖ ሴቲቱን አሳታት። ሰው ተሰናከለ። ስለዚህ መንፈስ ዓለም ላይ የተፈጠረው ኃጢአት በአዳም በኩል ወደ ዓለም ገባ። ወደ የትኛው ዓለም? ወደ ሰው ዓለም ገባ። ስለዚህ ኃጢአትን ወደ ሰው ዓለም ያስገባው አዳም ነው። የኃጢአት ፋብሪካ ወይም ኃጢአትን ያከፋፈለው ወይም ኃጢአትን ለሰዎች ሁሉ ያዳረሰው አዳም ነው ማለት ነው። ኃጢአት የተፈጠረው መንፈስ ዓለም ላይ ነው። ሰው ግን ሮሜ ምዕራፍ 5 ቁጥር 12 ላይ እንደተጻፈው በአዳም መተላለፍ ምክንያት ነው ሁሉም ኃጢአተኞች የሆኑት። ይሄ መጽሐፍ ቅዱሳችን የሚያረጋግጥልን እውነት ነው ማለት ነው። ስለዚህ ኃጢአት የጀመረው ከፍጡር ነው። ስለዚህ ኃጢአት እንዴት እንደተጀመረው ካልን ከፍጡር ነፃ ፍቃድ ነው። ስለዚህ ፍጡራን የሆኑት መላእክቶች ነፃ ፍቃዳቸውን በተሳሳተ መንገድ ተጠቀሙት። ቅድም ብያለሁ አይደለ? የኃጢአት ትርጉም ሃማርቲያ ወይም ደግሞ ዓላማን መሳት ነው። ስለዚህ መላእክት መንፈስ ዓለም ላይ ያሉ እነዚህ የወደቁት መላእክቶች ነፃ ፍቃዳቸውን ለተሳሳተ ዓላማ ተጠቀሙት። በዚህ ምክንያት ወደቁ። እግዚአብሔር ነፃ ፍቃድ የሰጣቸው እንጂ ኃጢአትን የሚያደርግ አይደንቲቲ አልሰጣቸው፣ ወይም ኃጢአትን እንዲመርጥ የሚያደርግ አይደንቲቲ አልሰጣቸው። በነፃ ፍቃዳቸው በመጠቀም ነው ኃጢአትን። ለዛ እኮ ነው ሉሲፈር የማይድነው፣ ሰይጣን የማይድነው በነፃ ፍቃዱን የወደቀው። ሰው ግን የዳነው ተሳስቶ ነው። ሆን ብሎ ኢንቴንሽናል ሳይሆን በእግዚአብሔር ላይ ያመፀው ሰይጣን አሳስቶት ነው። ስለዚህ እግዚአብሔር የመላእክትን ዘር አይደለም የያዘው፣ የአብርሃምን ዘር ያዘ፣ የሰውን ስጋ ያዘ። ሰውን ለማዳን ከሰማይ ወረደ ማለት ነው።
ይሄ የመጽሐፍ ቅዱሳችን ክፍል የሚያረጋግጥልን እውነት ነው ማለት ነው። ስለዚህ ጠቅለል ስናደርገው ኃጢአት ማለት ዓላማን መሳት ነው። ስለዚህ ፍጡር ነፃ ፍቃዱን በተሳሳተ መንገድ በመጠቀሙ ምክንያት ኃጢአት ተፈጠረ። በአጭሩ ይህንን ይመስላል። ስለዚህ ከዚህ በኋላ ደግሞ ስንት አይነት ኃጢአት አለ የሚሉትን ደግሞ እንመልከት። ስንት አይነት ኃጢአት አለ? መጽሐፍ ቅዱሳችን ስለ ስንት አይነት ኃጢአት ይናገራል የሚለውን እንያስቲ። ስንት አይነት ኃጢአት አለ ለሚለው ቢያንስ 5 ወይም 4 አይነት ኃጢአት አይነቶች አሉ። ጠቅላላ ስናደርገው 4 እናድርገው። 4 አይነት ኃጢአት አይነቶች አሉ። መጽሐፍ ቅዱስ 4 አይነት ኃጢአት አይነቶች አሉ ስለሚል ሳይሆን በስነ መለኮት ዘርፍ በመጽሐፍ ቅዱሳችን ውስጥ ያሉ የተሰሩ ኃጢአቶችን በጠቅላላ ለ4 ከፍለዋቸው ነው ማለት ነው። ስለዚህ ስንት አይነት ኃጢአት አለ ካልን 4 አይነት ኃጢአት አለ ብለን እንያዙ። የመጀመሪያው ኦሪጂናል ሲን የምንለው ነው። የመጀመሪያው ኃጢአት ነው። እንግዲህ የመጀመሪያው ኃጢአት ወይም ኦሪጂናል ሲን ስንል እንደምታውቁት ኃጢአትን በሁለት በዋና ዋና ክፍል እንከፍለዋለን። ሲንፉል ኔቸር እና ሲንፉል አክት፣ ኃጢአታዊ ተፈጥሮና የኃጢአት ስራ እንለዋለን አይደለ? ስለዚህ ሲንፉል ኔቸሩ የመጣው ከኦሪጂናል ሲን ነው። ምክንያቱ ደግሞ በአዳም መተላለፍ ምክንያት ሰዎች ሁሉ ኃጢአተኞች ሆነዋል። ስለዚህ ከአዳም ውድቀት የመጣ የሰው ተፈጥሮ መበላሸት ነው ኦሪጂናል የምንለው ኦሪጂናል ሲን የምንለው። ስለዚህ የመጀመሪያው ኃጢአት የሰውን ፍጥረት አጠቃላይ ያበላሸው በአዳም ውድቀት ምክንያት የመጣው በዘር የሚተላለፈው ኃጢአት ነው ማለት ነው። ስለዚህ ሁሉም ሰው ሲወለድ ጀምሮ ከእግዚአብሔር የተለየ እግዚአብሔር የፈረደውን 3 ፍርዶች ማለትም በመንፈስ ከእግዚአብሔር መለየት፣ ከዛ በኋላ ደግሞ በስጋ መሞት እና ደግሞ ፍርድ፣ 3ቱንም ሰው በስጋ ተቀብሎ ወይም የእግዚአብሔርን ፍትህ ተቀብሎ ይወለዳል ማለት። ስለዚህ ኦሪጂናል ሲን እያንዳንዱ ሰው አለበት። ይሄ መጽሐፍ ቅዱሳችን ያረጋግጣል። ሁለተኛው የግል ወይም አክቹዋል ሲን ወይም ኃጢአት የምንለው ነው። የግል ኃጢአት፣ ይሄ ሲንፉል አክት የምንለው ነው። እያንዳንዱ መጽሐፍ ቅዱሳችን ሁሉ ኃጢአትን ሰርተዋል ሲል ስለ ሲንፉል ኔቸር ብቻ ሳይሆን የሚያወራው እያንዳንዱ ፍጥረታዊ ሰው የሆነ ሰው ኃጢአትን ሰርተዋል፣ ሲንፉል አክት አድርገዋል። የሲንፉል አክት ግን ሶርሱ ሲንፉል ኔቸሩ ነው። ስለዚህ ሮሜ ምዕራፍ 1 ቁጥር 18 እስከ ምዕራፍ 3 ቁጥር 20 ድረስ ያለውን ብናጠና ሮሜ ምዕራፍ 1 ቁጥር 18 እስከ 32 ሰው ሁሉ በጠቅላላ በተለይ ደግሞ አሕዛብ ኃጢአተኛ መሆናቸውን ያረጋግጥልናል። አሕዛብ እንዴት ነው ኃጢአት ያደረጉ ስንል በፍጥረት በኩል የተገለጠው እግዚአብሔርን እያወቁ ለእግዚአብሔር የሚገባውን ክብር ለእግዚአብሔር ሳይሰጡ ለፍጡር በመስጠታቸው ምክንያት እግዚአብሔር ለምኞታቸው አሳልፏቸው እንደሰጣቸው ይናገራል። ስለዚህ እግዚአብሔርን ባለማክበራቸው ምክንያት የመጣ ኃጢአት እንደሆነ፣ ይሄ ደግሞ እግዚአብሔርን ባለማክበር ምክንያት የመጣው ኃጢአት ደግሞ በሰዎች ላይ ያመጣው መዘዝና ውጤቱ ምን እንደሆነ እዛው ሮሜ ላይ ተዘርዝሯል። ስለዚህ ሰዎች ሁሉ ኃጢአተኞች ናቸው። በተለይ አሕዛብ ኃጢአተኞች መሆናቸው፣ እያንዳንዱ ሰው የሰራው በግብር የሚሰራቸው ስራዎች እግዚአብሔርን ፈገግ የሚያስብሉ እግዚአብሔርን ደስ የሚያሰኙ ሳይሆኑ የእግዚአብሔርን ክብር የሚሻሙ በመሆናቸው ምክንያት ሁሉ ኃጢአትን መስራታቸው ይናገራል። እነዚህ ያለ ሕግ ኃጢአት ቢሰሩም ነገር ግን ደግሞ ለራሳቸው ሕግ አላቸው። የትኛው ሕግ? የህሊና ሕግ አላቸው። ስለዚህ እግዚአብሔር አምላክ ያለ አድልዎ የሚፈርድ ግብታዊ ያልሆነ ለእያንዳንዱ እንደ ስራው የሚከፍል ደግሞ እያንዳንዱ ላይ ሲፈርድ እያንዳንዱ ባለው መንፈሳዊ እውቀት ልክ እንደሚፈርድ ሮሜ ምዕራፍ 2 ከቁጥር 1 እስከ 16 እስከ 17 ድረስ ያወራል። ከዛ በኋላ ደግሞ ስለ አሕዛብ ኃጢአት ሲናገር፣ ስለ አይሁዳውያን ኃጢአት ሲናገር አይሁዳዊ ሕግን ተቀብሏል። ስለዚህ የእግዚአብሔርን ፍቃድ አውቋል። በሕግ በኩል የተገለጠውን የእግዚአብሔርን ፍቃድ አይሁዳውያን አውቀዋል። እንደምታውቁት ከዚህ በፊትም እንደምላችሁ ዘዳግም ምዕራፍ 28 ላይ ያለው እግዚአብሔር ነፃ ፍቃድ በምርጫቸው ሕይወትና ሞትን እንዲመርጡ እድል ሰጥቷቸዋል። ስለዚህ ያንን ፍቃዳቸውን ወይም ያንን ምርጫቸውን ሞትን በመምረጣቸው ምክንያት ነው እያንዳንዱ የታሪክ መጽሐፍቶች የተጻፉት። ከኢያሱ ጀምራችሁ እስከ ሚክያስ ድረስ ያለው ታሪክ የተፈጠረው ነቢያት እንዳለ ትንቢታዊ መልእክት ሲያመጡ የእግዚአብሔርን ሕግ ኪዳኑን አፍርሳቸዋል የሚል መልእክትን ያመጡ። ስለዚህ ከየት የመጣ ነው? ከዛ የመጣ እንደሆነ ትታዘባላችሁ ወይም ታዩታላችሁ ማለት ነው። ስለዚህ እያንዳንዱ ሕግ የተሰጠው አይሁዳዊ እንኳን ልክ ነው። አይሁዳውያን የአብርሃም ዘር በመሆኑ ሸረፈቱን በመገረዙ ምክንያት እንደዳነ ሰው ቢቆጥርም ራሱን መጽሐፍ ግን የሚናገረው ምንድን ነው?
በስጋ ብትገረዙም ሕግን ባለመጠበቃችሁ ምክንያት ግን ኃጢአተኞች ናችሁ ይላቸዋል። ስለዚህ አሕዛብ ያለ ሕግ የህሊናቸውን ሕግ ሲጥሱ፣ እነዚህ ግን በሙሴ በኩል የተቀበሉትን ሕግ ጥሰዋል። ስለዚህ ሁሉም ሰው በሕግ ፊት ኃጢአተኛ ነው። ቢኮዝ ሕግን የሚፈጽም እያንዳንዱ ሰው በሕይወት እንዲኖር ይፈቅድለታል። እነሱ ግን ሕግን ባለመጠበቃቸው ምክንያት ተፈርዶባቸዋል፣ ኃጢአተኞች መሆናቸውም ታውጆባቸዋል። ስለዚህ ሕግ አንድ ነገር አወጀ፣ ሁሉ ከሕግ በታች ናቸው፣ ሁሉ ሞተዋል አለ። ለምንድን ነው የሞት ነው? ቢኮዝ ሁሉ ኃጢአትን ስለሰራ በእግዚአብሔር ፊት ሕግን ስለተላለፈ። የሚገርም ነው። ልዩነት የለም። አይሁዳዊ የለም፣ የግሪክ ሰው የለም፣ ኢትዮጵያዊ የለም፣ ቻይናዊ የለም። ሁሉም በአንድነት በእግዚአብሔር ፊት የማይጠቅሙ ሆነዋል። ኃጢአትን ሰርተዋል። የትኛውን ኃጢአት? በአዳም ምክንያት የመጣ ኖ፣ እሱ ብቻ አይደለም። ሲንፉል አክት ወይም እያንዳንዱ በግል ኃጢአትን ሰርቷል። ይሄ መጽሐፍ ቅዱሳችን የሚያረጋግጠው እውነት ነው። ሶስተኛው ኃጢአት ምንድን ነው? የመስራት ኃጢአት ወይም ሲን ኦፍ ኮሚሽን የምንለው ነው። የመስራት ኃጢአት። የመስራት ስንል እግዚአብሔር አታድርግ ያለውን የማድረግ የተከለከለውን የመስራት ኃጢአት። እግዚአብሔር አታድርጉ ያለውን የማድረግ። እንደምታውቁት እስቲ የእግዚአብሔር የሰጠውን ሕግ በሙሉ አስቀምጠን ይህኛውን አታድርጉ ያለውን ምን ያህል እንዳላደረግን ራሳችንን መመዘን እንችላለን። አታድርጉ ካሉስ ምናልባት እንኳን ሁሉን አድርገን አንድ ባናደርግ 9 ከ10 እግዚአብሔር ፊት የለም። የኃጢአት ትንሽ ትልቅ እግዚአብሔር ፊት የለም። ስለዚህ ያዕቆብም እንደገለጠልን እግዚአብሔር አምላክ አትስረቅ ያለ አትግደል ብሏል። ስለዚህ ሰው ባይገድል ቢሰርቅ ሕግ ተላላፊ ነው በሕግ ፊት። ይህንን መጽሐፍ ቅዱሳችን ያረጋግጠናል። ስለዚህ ሌላው ሲን ኦፍ ኮሚሽን የምንለውን ሰው ፈጽሟል፣ የተከለከለውን ማድረግ ማለት ነው። ሌላው የመተው ኃጢአት ስንል ሲን ኦፍ ኦሚሽን ነው። ይሄ ደግሞ ምንድን ነው? ማድረግ የሚገባውን አለማድረግ ነው። እግዚአብሔር አድርጉ ብሎ አለማድረግ። ያዕቆብም ሲናገር መልካም እንደሆነ እያወቁ አለማድረግ ኃጢአት ነው ይላል። ለምሳሌ የሆነ የተራበ ሰው አይቶ ማብላት እንደሚጠበቅበት እያወቀ አለማብላት ኃጢአት ነው። ስለዚህ ሲን ኦፍ ኦሚሽን ወይም ደግሞ የተከለከለ የመተው ኃጢአት ይሄ በሰው ሁሉ ፊት የተደረገ ነው ማለት ነው። ማድረግ የሚገባን አለማድረግ ሌላኛው የኃጢአት አይነት ነው። የመጨረሻውን አምስተኛው፣ 4 ብያቸዋል፣ 5 ልጨምር። የመጨረሻው በሐሳብ በቃልና በተግባር የሚፈጸም ኃጢአት። ስለዚህ በነፍስ ማለት ነው። አያችሁ፣ በእውቀታችን ከዛ ደግሞ በፍቃዳችንና በተግባራችን የምናደርገው ኃጢአት ነው። ኃጢአት ሁልጊዜ ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጭ ነው ብለናል አይደለ? ባለፈው በክፍል 1 ላይ ቢኮዝ ኃጢአት ሁልጊዜ ከምኞት የሚመጣ ነው። ኃጢአት ጸንሳ ምኞት ጸንሳ ኃጢአትን ትወልዳለች አይደለም የሚለው። የተግባር ኃጢአት የሚወለደው ከልብ ነው። ኢየሱስ ሰው በልቡ ሞልቶ የተረፈውን ያንን ይናገራል አለ። ስለዚህ ሰው በልቡ ውስጥ በአእምሮ ውስጥ ያለውን ሀሳብ ያደርጋል። መጽሐፍ ቅዱሳችን አእምሮ የሚለው የእውቀት ክፍላችንን ነው። ልብ የሚለው ስሜትና ፍቃዳችንን ነው። ስለዚህ በነፍስ ክፍላችን ነው ኃጢአት የሚሰራው ወይም ደግሞ በተግባር ከመገለጡ በፊት በነፍስ ክፍላችን ላይ ኃጢአትን በማሰባችን ምክንያት ነው ማለት። ስለዚህ የኃጢአት አይነቶች ይህን ናቸው። ሁላችንም ኃጢአተኞች ነን። ሁላችንም መዳን ያስፈልገናል። ሁላችንም በወንጌል የተገለጠውን የእግዚአብሔርን ጽድቅ አሜን ብለን ማመን ያስፈልገናል። ቢኮዝ በዚህ በጢሞቴዎስ መልእክት ላይ ጳውሎስ ሲናገር ወንድ፣ ሴት፣ ባሪያ፣ ጨዋ፣ ሀብታም፣ ደሃ ሳይል ሕፃን፣ አዋቂ ሳይል ሁሉ ሊሰሙትና ደግሞ ሊቀበሉት የሚገባ አንድ እውነት እንዳለ ይነግረናል አይደለ? ስለዚህ ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ሁሉ ሊቀበለው የሚገባና የታመነ ነው። አሜን ነው። ስለዚህ ክርስቶስ ኢየሱስ ኃጢአተኞችን ለማዳን ወደ ዓለም መጥቷል። ስለዚህ ይህንን ደግሞ ሁሉም ሊቀበለው ይገባል። ቢኮዝ ሁላችንም ኃጢአተኞች በመሆናችን ምክንያት አሁን የመዋጀትን ስራ ደግሞ በሚቀጥለው በክፍል 4 ቪዲዮችን ላይ እንመለከታለን። ጸጋና ሰላም ይብዛላችሁ። እወዳችኋለሁኝ። ተባረኩ። ይሄ ቪዲዮ ከወደዳችሁ ይጠቅማል ብላችሁ ከተጠቀማችሁበት ሌሎች ደግሞ ይጠቀሙበት ዘንድ ሼር እንድታደርጉት ደግሞ ለወዳጆቻችሁ ሰብስክራይብ እንዲያደርጉት የዚህን የቻናል ሊንክ ደግሞ እንድትልኩላቸው በጌታ ፍቅር እጋብዛችኋለሁ። ጸጋና ሰላም ይብዛላችሁ። ሻሎም